4000 ሰው አለ አንተ ጋር 450 ሰው ነው ያለው። እንዳለ ሶፊ ተጽዕኖ ፈጣሪ እንዲህ ላድርግልህ። እሺ 3 ጨዋታ ላጫወት። አሁንም እድል ልስጥህ። 20 ሺህ መሙላት ከቻልክ 20 ሺህ ተው፣ 50 ሺህ ለዘላለም መሙላ። 20 ሺህ መሙላት ከቻልክ 10 ሺህ ብር 3 ያስተላልፍልሃል ማለት 30 ሺህ ብር። ጠዋት አንተን ለፈለግከው ለራስህ አይደለም። አልፈልግም ብሩን ትራንስፈር እንዳታደርግልኝ 50 ሺህ ግን አሸንፌን ያሳያሉ። አልፈልግም። ኦኬ ለምስ አልፈልግም። እሺ ጎሄድ ጋይስ በንብርክክ እየሄድኩ ማለት ነው። አንተ 50 ሺህ ከደረስክ እኔ በንብርክክ እየሄድኩ የምለው ሰርፕራይዝ ያደርጋል። ምን እንደምል አንኤክስፔክትድ ነገር አልነግርህም። እንደ ምን አይነት ማን አጠገብ ቢሆኑ እንደዚህ ትምክትና እንትን ያዝከው? ትምክት አይደለም እኮ ይሄ። ታዲያ እንችላለን ይሄ እንችላለን። ይሄ ትምክት አይደለም። የምን አካኪ ዘራፍ ማለት ነው። ደግሞ አትጩ። የተኛ ሰው አለ። ድምፅን ቀንስ አውራ። እኔ ጋር ሌላ ሰው ጋር ጩ። እኔ ጋር እንዳትጩ። ቱቦ እኮ የኔ ነው። አንተ የሰጠኝ ቱቦ አለ። የራሴ ቱቦ እኮ ነው። ይሄ ቱቦ እንደተከፈተ እኮ ሊዘጋም ይችላል። ጋይስ ግላቡን ተጠቀሙትና 50 ሺህ ነው መግባ። 50 ሺህ ገብተን እናሳየው። እሺ ቶሎ በሉ። እኔ ለ50 ሺህ ከገባ አንተ እንደዚህ ቁጭ ብዬ እንቅልፌን ተኛለሁ። ስር ቆይታል እኮ አንተ ከተኛ። ኧረ ወዳት ተወዳት ለመሰለ እንደዛ አልኩ። እግዚአብሔር ሰው በጣም እኔ የሚደንቀኝ አንድ ነገር እንዴ የሚሰጡ ጊፍት ራሱ ምን አይነት ነው? እኔ እኮ ለጌም የሆነ ቀን ያስቀምጣቸው አለብን። ይኸውላችሁ ይሄንን ፓስተር ግን ተውት። ይህን የመሰለ ሰውን በዳዴ ማስኬድ ራሱ በሰሜት ያስጠይቃል። ግን 50 ሺህ ገብተን እናሳየዋለን። ቶሎ በሉ እሺ። ቲም ወርክ እንደማትገባ ነው እኮ የምነግርህ እኔ 50 ሺህ እኔ እኮ ኮንፊደንስ ነው የሚገርመኝ። አንተ ጋር ያሉ ሰዎች ምን አይነት ናቸው መሰለ? ፈለገ ተጽዕኖ ፈጣሪ ከዚህ ያለፈ አሻራቸው እስኪደክማቸው ከመጽሐፍ ውጭ አንተን 50 ሺህ ማንም ሰው አስገባ። እኔ የጌሙ ቀን ስንት ሺህ ገብቼ እንደማሳያ አሳያለሁ። 455 ኮይን እንትን በለ 1 ሺህ ያልሞላ ሰውዬ አሁን ትሪፕል ነው። ይኸውላችሁ ሁላችሁም 50 ሺህ እንዲሞላ ማድረግ አለብን። እሺ እኛ ፓስተር ቸኩለ የተናገርካቸው ብዙ ነገሮች አሉ። ብዙ ነገሮችን አይተህ ተምረህ ትወጣለህ። ሌላ ጊዜ ቸኩሎ መናገር እውነት አደርጋለሁ። አሁንም ቃሌን ለዘላለም አላጥፍም። 25 ሺህ ብር አስተላልፍልሃል። አልፈልግም። እኔ ገንዘቡን አልፈልግም። ለፈለከው ቻሪቲ ስጥ። ባለፈው ባለፈው አንተን አቅፎ የሆነ ነገር ሲናገር የነበረው አዲስ ቸርች የከፈተው ላይሰንስ የከፈተው ልጅ ለእሱ ትልክልኛል። አሁን ትሪፕል ነው። ጊዜ ፓስተር ድምፅህን ቀንስ በእናትህ። ትሪፕል ነው ጋይስ፣ ቶሎ በሉ 50 ሺህ ያስገቡ። ቶሎ በሉ ትሪፕል ነው። ቶሎ በሉ አሁንም 50 ሺህ ኦ ማይ ጋሽ ይላል ፓስተርዬ። አይን ፍጥጥ ጥርስ ግጥጥ። ጋይስ ቶሎ በሉ 50 ሺህ ግድ መግባት አለበት። ትሪፕሉን ተጠቀሙት። ወይኔ ፓስተር ቶሎ በሉ 10 ሺህ ነው የቀረን ተወዳጆች፣ 10 ሺህ ብቻ ነው የቀረን።
ጂሰስ 10,000 ብቻ ነው የቀረ። ቶሎ ቶሎ በሉ። እመቤቴ ማርያም ፓስተርዬ ኧረ ፓስተርዬ አቸኩል ብያ አላልኩ። ለነገሮቻችን ችግር የለውም። ነገ ሪከርዱን ታየዋለህ ፓስተርዬ፣ ችግር የለውም። ብሩንም እንዳልክልኝ ምንም ነገር አልፈ አይዞ፣ በዳዴ የማትሄድም። ሪከርዱን ነገ ታየዋለህ። ሰዎች ስክሪንሻት አድርገህ ይልኩልሃል። ምኑን እና የተነጋገርነው ምንድን ነው? ሶስት ጨዋታ ይሄኛውን ስንት ገብቼ ለቃሌ ሟች ነኝ። ይኸውልህ ለቃሌ ሟች ነኝ። እሺ ሶስት ጊዜ አጫውታለሁ። 3 ጊዜ 50 ሺህ ከገባ አንተ አልኩ 20 ያልከው 25 ነው 20 ያልከው አይደል? እሱ የቅድሙን አልፈልግም አልክ። 3 ጊዜ 50 ሺህ ከገባ እኔ 25,000 ብር ለፈለግከው ቻሪቲ ለራስም ተጠቀሙ፣ ቁርስም ብላበት እሰጥሃለሁ አልኩ። ቃል እኮ ነው። አንድ 50 ሺህ ሞልታል አለ ወይስ ተቋረጥኩ? አለ አንድ 50 ሺህ ሞልታል። አሁን 50 ሺህ ካልገባ ተፋረሰ ማለት ነው። የመጀመሪያው 50 ሺህ የገባውም አይሰራም። አሎ ተወዳጆች አይሰራም። እሺ ነገርኩ። 3 ጊዜ 50 ሺህ ካልገባህ አይሰራም። እኔ ጋር ያላችሁ ሰዎች አሁን እኔ ጋር ያላችሁ ሰዎች አሁን የምታደርጉትን ብቻ አድርጉ። ታብታብ አድርጉና አሁን ትሪፕል ነው። ትሪፕል ስለሆነ አንበሳ አይቻልም። ለጌሙ ቀን ነው የሚቻለው። ጀስት እንድናሳየው ብዬ ነው። አስጀምረው። ምኑን ላስጀምረው? ጌሙን አልሞላውም። 50 ሺህ ብለህ ልታፍር ፈልገህ ነው? እንዲ ኦልሬዲ ተጀምሯል እኮ 4 ሺህ ነው 5 ሺህ ገብተሃል። እኔ እያሳየኝ አይደለም፣ እግዚአብሔርን እያሳየኝ አይደለም። ምንም እንዳታፍር። አሁን እያሳየኝ አይደለም። ለእኔ የእኔ ወዳጆች ፈለገጋ ትሄዱና አይን ፍጥጥ ጥርስ ግጥጥ ትሉታላችሁ። ሄዳችሁ አይን ፍጥጥ ጥርስ ግጥጥ በሉልኝ። ቴንኪዩ። ይኸው እንደውም ፖዝ አድርጎ አይኑ ፍጥጥ ጥርሱ ግጥጥ ብሏል። እኔን በክፉ አታንሳ። እፎይ 3 ደቂቃ ነገረች። አይቻልም። እየታየኝ አይደለማ። እየታየኝ አይደለም። እግዚአብሔርን እየታየኝ አይደለም። ምንም 5 ሺህ ምናምን ይታያል። 5 ሺህ ምናምን አይቻልም። እግዚአብሔርን አልታየኝም። 5 ሺህ ምናምን ይታያል። እግዚአብሔርን አቋርጠውና ከእንደገና ላክልኝ። አይቻልም። ከፈለግ ይሄንን ከሞሉ 50 ሺህ ሙሉ፣ ካልሞሉ ሰዓት ስለሄደ 2 ደቂቃ ስለቀረ ይታያል። አሁን ፈለገ ጋር ትሄዱና ፈለገ ተጽዕኖ ፈጣሪ የሚለውን ትተውና አይን ፍጥጥ ጥርስ ግጥጥ በሉልኝ ይሉኛል። ትሪፕል ነው ጋይስ፣ ትሪፕል ነው። እኔ ትሪፕል ብለው ጽፋችኋል። ትሪፕል ከሆነ ትሪፕል ተጠቀሙበት። እኔ ስለ እውነት ነው የምላችሁ፣ ምንም እየታየኝ አይደለም። እኔ እንጃ እኔ ምን እንደሆነ ምንም ዝም 2 ደቂቃ ነው የቀረች። አለቀልህ። ገና ነው። ምንም ገና አይደለም። 1 ደቂቃ ከምናምን የቀረ አልታየኝም።
የቅድሙ 50 ሺህ በዜሮ ነው የሚጣፋው። የለም ገና ነው ደግሞ ግላቭ ምናምን ሲሰጡ በሌላኛው አካውንት መተኔ ጋር አበባ ትስጥ ፓስተር ከምር እያየሁ አለበለዚያ የጌሙ ቀን እኔም አበባ እንዲሰጥ እንትን እንዲሉ አደርጋለሁ። ሆነ እንዴት እንደማደርግ ምን አይነት ሰራዊት እንዳዘጋጀውባ አልገባም። አይን ፍጥጥ ጥርስ ግጥጥ አለ። አይን ፍጥጥ ጥርስ ግጥጥ ጣፉ እየፈጠጠ እንደሆነ ጋይስ ቶሎ በሉ የቅድሙ በዜሮ ነው የሚዘ አይደለም የሚባል ነገር የለም። ካልገባ 50 ሺህ ካልገባ አልገባ ቶሎ በሉ ካልገባ አልገባ እንገባለን። እግዚአብሔርን እንገባለን። 3 ጊዜ መግባት አያቅተደለኛ ምንም አለቀ። 50 ምናምን ሰከንድ ነው የቀረው። ቴንክ ዩ ጋይዝ። እሺ ተጽዕኖ ከዚህ በኋላ ፈለገ ችግር ፈጣሪ ነው የምትሉት። ችግር ፈጣሪ ፈለገ ችግር ፈጣሪ እያላችሁ ጻፉ። መሰረተው እንዲ አረበና ከሰማይ የሆነ ነገር ቢመጣም አትሞላም። በቃ የለም። ፈለገ ችግር ፈጣሪ እያላችሁ ጻፉ ጻፉ። እሷን ፖዝ አድርጓል። ችግር ፈጣሪ እያላችሁ ጻፉ። 20 ሺህ የቀረን ተወዳጆች፣ 20 ሺህ የቀረን ዳን መች አለቀ? አለቀ አላለቀ? እኔ ስንት ነኝ? 28 ሺህ 29 ነው። 28 ዳን አንድ ቻንስ ነው የምሰጥህ። ሂድ። ቅድም በኔትወርክ እኮ ቻንስ የለውም። ወረድ ያደርገን እኮ ሳይተናል። ፓስተር አልተደረገም። የለማ ቅድም ኔትወርክ ምናምን ስላልክ ነው ቻንስ ሰጠው እኮ። የቅድሙማ ሆኗል። የቅድሙ ሆኗል። ኦልሬዲ ድል ነስተናል። እግዚአብሔርን ሆኗል እኮ በኔትወርክ ምክንያት ስላሳበብ ሁለተኛውን በኔትወርክ ምክንያት ስላሳበብ ፓስተር ችግር የለውም። በዚህ አጋጣሚ ሁላችሁም ጁን 14 ሰኔ 7 በኢትዮጵያ ከምሽቱ 2 ሰዓት ወንድማችን ፓስተር ሶፎንያስን የዛን ቀን እነማጋ እንደሚሆን በእናትህ ተጠቅተው ኦርቶዶክሳውያን፣ ፕሮቴስታንቱ፣ ጆቫ ዊትነስ፣ ሐዋርያት፣ ሙስሊም፣ ዋቂ ፈታዎች በሙሉ ከዛስ የአርሰናል ደጋፊዎች ምክንያቱም እንግሊዝ ነው መሆነው የዛን ቀን ጁን 14 ዩኬ ነው መሆነው እንግሊዝ ነው መሆነው። ስለዚህ እዛ ዩኬ ላይ የአርሰናል ደጋፊዎች በሙሉ ወደ እኔ ነው የሚመጡት። ምን ልበል? ስለዚህ እኛ ጋር ያለው እናንተ ጋር ካለው ይበልጣል። እኛ ጋር ያለው እናንተ ጋር ካለው ይበልጣል። ፓስተር ምንም እንዳታስብ። ማንንም ይዘን ልመጣ ትችላለህ። ሁሉንም በፍቅር እንማረካለን፣ እንገዛቸዋለን። እኛ ጋር ይመጣሉ። እመኔ የአንተ ተጽዕኖ ፈጣሪ እንደው አንበሳ ቀርቶ ትንሿን አንበሳ እንኳን ያሆነ ያወረድልሃለ። 2 ያጫውቼ አለ አንበሳ ማየት ከፈለግ አንበሳም ያወርዳሉ። እግዚአብሔርን እኔ ምን አለ መሰለህ፣ እኔ በአንተልህ እኔ አሁን አለለ ጊፍተሮችን እንዳናረክም በሚል እንጂ የትኛውንም አይነት ነገር በነገራችን ላይ ሁሉ መጠቀም እንችላለን። አንተ አንበሳውን ከወረደ ማለት ነው አንድ ጋላክሲ ቶሎ በሉ አርፈ አንድ አበባ ትሪፕል ነው በል ደከም ትሪፕል ነው ብለህ እስቲ አንተ በባዶ አንድ አንበሳ ይውረድ አንተ ጋር። እስቲ አንድ አንበሳ ይውረድ አንተ ጋር። የኔ ጊፍተሮች እንዴት ናካቸው? ፓስተር አልገባኝም። አይበቁም ነገር እግዚአብሔር እውነቴን ነው እንዴ። ምን ፈጥረህ አንተ ምን ፈጥረህ እኔ እንኳን ተጽዕኖ ፈጣሪው እንዳንተ አላወራሁም። አይ ፓስተሪ እኔ በጣም አዝናለሁ። እኔ እንዳለ አንተ ጋር
እኔ ጋር ይኸው አንተ ጋር እንዳለ አበባ በአበባ ችግኝ ይመስል እንዳለ በአበባ ነው። አንተ ጋስ እኔ እኮ ተናግሬያለሁ። እኔ ጋር ዛሬ ማንም ሰው እንዳይመጣ ብያለሁ እኮ። አረስላችሁ ማንም የሰጠን ፓስተር በቁም ነገር እኔ አልልም። አሁን ምክንያት አለኝ። ማንም ይኸውልህ ገና በማሟሟቂያ ፈለገ አትናቴዎስ በዚህ ያክል ነጥብ የሚያሸንፍ ከሆነ ኢማጂን ፓስተር ይሰማል። እዛ ጋር ተሳስተሃል እያልኩ ተሳስተሃል። 17,000 ገብታል በመቶ ቤተክርስቲያኖች ራሳቸው ፈለገ አትናቴዎስ ተጽዕኖ ፈጣሪ እያሉ ይጻፉ ፕሊዝ። ከእኛ ቤት ማንም አይልከም። አንተ ጋር እየመጣ ማንም አይልከም። እዛው አንተ ጋር ያሉት ብቻ ይጻፉ። አንተ እኮ እኔን ገና ስታረስ ትቃጠላለህ እኮ። እንደው አንበሳ አንድ ሰው እንኳን ቢያወርድልህ ማለት ነው። ሀብትሽ በጣም ቢወርድ ማለት ልንገርህ፣ ሀብትሽ በጣም አንድ አንበሳ ቢወርድ አንድ አንበሳ ቢወርድ ማለት ነው የፈለግከውን ነገር አስደርገኝ እኔ እሺ እልሃለሁ። ምንድን አልገባኝም። ወረድ እኮ ይኸው አንድ አንበሳ አላየሁም። ምንም ነገር የለም እኮ ያው የዳነና ያልዳነ ሰው እኩል አይደለም የሚያየው። ፓስተር እኛ ጊፍተሮች አናደግማቸውም። አንድ ሰው የለህም። ኤኒዌይስ የምናመሰግነው የኔ አባት ጁን 14 ሰኔ 7 በደንብ ይሄንን ፓስተርን እስከሚያስነጥሰው ድረስ ልኩን እንደምታስገብርልኝ አምናለሁ። እኔ ምን ፓስተር የአንተ አይን የብሉይ ኪዳን ነው የአዲስ ኪዳን ነው? አልገባኝም። እንዴት ነው የሚያሳየው? መነጽር ውስጠኛ ትክክለኛ መልስ። ለካ መነጽር ያስፈልጋል። ያለ መነጽር ስም ብለህ ትጠይቃለህ? እንደዛ ብሎ ጉዳይ አልያዘብንም። ይችኛዋ ይችኛ አዲስ ኪዳን ነች። ፓስተር የአሁኑ 100 ምናምን ሺህ የቀደም 50 ሺህ ኦልሞስት 3 ጊዜ 50 ሺህ ያሸንፈናል። እኔ አንድ እድል እሰጥሃለሁ በቁም ነገር። አሁን ግን ቆይ እግዚአብሔርን ኖ አሁን ማልገጥ አይቻልም። አይደለም አስረብሽ አዳምጠኝ። ሶስተኛ እኔ ነኝ እድል የሰጠው። በቃ እሺ እርሰው አሁን 50 ሺህ ከገባ እኩል ሰው ሽቶ እንዴ። እኔ ደግሞ ጸጉሩ የሳሳ ሰው እንደሆነ እኔ መግባባት አልችልም። በደንብ አዳምጠኝ ፓስተር እኮ ያንተ እኮ ሀሳብን የሳሳ። እሺ በቃ እሺ አንተ ትክክል ነህ። እኔን አዳምጠኝ። አሁን እግዚአብሔርን የተሸነፈ ይዘምራል። ካሸነፍኩ እኔ የምፈልገውን ዝማሬ አዘምርሃለሁ። ካሸነፍኩ አትበል። አንበሳ ካየው ይኸው በዚህኛው ስልኬ አንተ ላይፍ ላይ ገባለሁ። በዚህኛው ስልኬ ላይፍ ላይ ገባለሁ። ይኸው ፓስተር ቆይ ይኸው አንተ ጋር ገብቻለሁ። አያለው በእውነት ቅድም አላየሁም። እኔ አይመጣ ምን አላውቅም። አንተ ጋር አሁን አንበሳ ከወረደ ሳታሸንፈኝ አንዱን አንበሳ አይቼ የፈለግከውን ግጠኝ ትዘምራለህ። እግዚአብሔርን ትዘምራለህ። የፈለግከው ጌታን በል። ጌታ ምስክር የፈለግከውን ሁላችሁም ሀብትሽ የፈለግከው ይኸው እያየሁ እንዳታጭበረብር በራስህ ስልክ እንዳትሰጥ እያየሁ ተከታተል። ምንም ችግር የለውም። ተከታተል። ችግር የዳነና ያልዳነ ሰው ምንም ችግር የለውም። እኛ ስለዳንን ያየነውን አይተናል። ችግር የለውም። አንተም እስከምድን ነው። አሁን ግን በደንብ አድርገህ ተከታተል። ከዛ በኋላ እግዚአብሔርን ትዘምራለህ። እያየሁ ነው። ይኸው እያየሁ ነው። አዎ የእመቤታችን ዝማሬ አቤት ዛሬ እንጂ ይታያል። ምን እግዚአብሔርን ስነስርዓት ጌታ ምስክሬ ብለሃል ብያለሁ። እኔ እኮ አልካድኩም እኮ ጌታ ምስክሬ ብለሃል። ስነስርዓት ያዝ። ይኸው እያየሁ ነው። ይኸው የታል? ስልኩን እሱ ጋር አድርገው። እሺ
ስልኩን እሱ ጋር አድርገው። ቆይ አዙረው ወደ እኔ። የራስህ ቤት እኮ ነው እያየ ያለው እኮ አይደለም። እሺ ስልክህን እንዳታነሳው፣ እዚሁ ጋር እንዳለ ቀጥሉ ፕሊዝ። ስልክህን እንዳታነሳ ፓስተር። አላነሳም። እሺ ተከታተሉ። ሀብትሽ አይነት ውርደት በዘራቸው ዛሬ ቀን ፍርፈላ ዘንድሮ እግዚአብሔርን ከዚህ በኋላ ማፋፈር አይቻልም። ይኸው ከዚህ በኋላ ካለ ይኸው ያንተ ጋር ነኝ። ጋይስ ቶሎ በሉ። ሀብትሽ ፓስተር እጅን እንዳታንቀሳቀስ እዛው። ተወዳጆች አንድ ጋላክሲ በቂ ነው። ቶሎ በሉ ጋይስ። ወይኔ አልክድም እኮ ቆይ አርፈህ ኮፍያ አንተ ከናነብ ፓስተር በእናትህ ዝም በልና ተመልከት። ዝም በልና አሁን ስልኩን ከእሱ ጋር እንዳታንቀሳቅሰው። ሀብትሽ እንዳልክ ልትሞት ነው። ሌላ ሰው የለም። ፓስተር ድመት ናት እኮ። በል ጌታ ምስክር ይብላል። እኔ አልሰማህም፣ አላደምጥህም። ለአንተ ሲባል ከዚህ በኋላ የሚከሸፍ ሌላ ጊፍት የለም። የቅድሙንም እንደው ድንገት አላየሁም በሚል ነው። እግዚአብሔርን አሁን ስነ ስርዓትን ይዘህ ትዘምራለህ። እግዚአብሔርን ምታፋፍ በዚህ ማፋፈር ይሄ ቀጠሮ ጌምን በፍጹም አንተ ማትሆን ሰው ነው ማለት ነው። እግዚአብሔር እውነት ምክንያት መጫፈርኩ እኔ ይኸው እኔ ያሳያለሁ። ይኸው ምንም እዚህ ጋር ማጭበርበር አይቻልም እኮ። ኧረ በየ ምን አይነት መንፈስ ነው ያለብህ ባሰር? እዚህ ጋር ይኸው አንተም ስልክ ላይ ይኸው እዚህ ጋርም ይኸው ይታያል እኮ። ይሄ ትንሹ እኮ ነው። ታዲያ ትልቁ አንበሳ ነው እንዴ? ይሄ ትልቁ ነው ፓስተር። አትረብሽ። ቦታን አላውቅም ከሆነ እሺ በቃ ልክ ነው። እግዚአብሔርን እንዴ የምን እንትማ እኔ ግን ድመት ነው ያለው ሆነች ቢጫና ነጭ ፓስተር። እሺ አሲ አንድ የእመቤታችን በጣም የምትወደውን አንድ ዝማሬ ይዘምርልን። እውነት ከዶክተር ኪራ ጋር አንድ የዘመርከው አንድ እውነት በጣም ግን አንተ የምትወደውን እኔ አላስገድድህም። አንተ የምትወደውን አንድ ዘምርልን። አይዞ ፓስተር አይዞ። ግን እኮ ድመት ነው ያየሁት እውነቱ። አሁን እንግዲህ ወደ መዝሙሩ ተማምነን አሳይቼ ጨርሰናል። አሁን ወደ ዝማሬው ዘምርልን ፕሊስ። ድመት ነው ግን እኔ ያየሁት እኮ። ዘምርልን ፓስተር ዘምርልን። ቤተሰቦቻችን እናክብራቸው ፕሊስ። ዘምርልን ፓስተር። ድኩላ ሰተውህ አንበሳ ነው ብለህ ታታለኛለህ። ለምን ተኩላ አይሆንም? ድኩላም ይሁን ተኩላ ፓስተር ዘምር። ሁላችሁም ሀብትሽ የፈለገ ወንድም እያላችሁ ጻፉ ፕሊስ። ኦኬ ዘምርልን ፓስተር። አዎ ይከብዳል፣ እውነት ነው። ፕሊስ ዘምርልን። እሺ አንተ ጋር ስንት ሰው አለ? 800 ሰው። 1000 ሰው ይግባ። ገብቷል። ዘምርልን። ሰዓቱን ይኸው የዘመርኩ ምን እንደሚመጣ ጨምረሃለሁ። ምን እንደሚመጣ ዘምርልን። እኔ እየዘመርኩ አንበሳ ከወረደ ሚባል አሁን የለም። በመጀመሪያ ዘምር። አሁን እንደዚህ የሚባል የለም። አሁን መዘመር ብቻ ነው በቃ። ተሸንፋል። ዘምር በመጀመሪያ እኮ ገባኝ። እየዘመርኩ እያለ ሌላ እኮ ድል ስጥ ብዬ እኮ ነው። አልፈልግም። እኔ ጋር ስለሚወርድ ነው አንበሳ። አንድ ቻንስ ልስጥ።
አንድ ዲል እናድርግ። አሁን ትዘምራለህ። ሌላ ልዘምር እኮ ነው አይደለም? ልዘምር እኮ ነው። እኔ ጋር እየዘመርኩ እኔ ጋር አንበሳ ከወረደ አቋርጣለሁ። አንተ ጋር አንበሳ ከወረደ ግን እደግማለሁ። ዘምር። እሺ አሁን ዘምር። ትደግማለህ። መድገሙን ዘምር። ችግር ነው ግን ዲል ነው። ጀምር። በቃ ቀጥል። እኔ ያለው ስክሪንሻት አደርጋለሁ። ቀጥል። ለምን አቆምክ እንዳትለኝ፣ ዲል ነው ኦልሬዲ። ዘምር። ከዛ አንተ ጋር አንበሳ ከወረደ ደግሜ ዘምራለሁ። ዘምር ስለ መድኃኒዓለም ፓስተር። እኔ ጋር ያላችሁ ተወዳጆች አንዴ አንበሳ አድርጉና ከዛ እንዳቋርጥ ታደርጉኛላችሁ። አንዴ ታደርጉኛላችሁ። ማንም ሰው እንዳይሰጠው ዘምር ፓስተር። እንትና አስተካከል። አንተ ጋር የሆነ ነገር መጥቷል። እኔ ጋር ዝም ብለው ኦኬ በለው። ከዚህ በኋላ ስልክ እንዳታሳይ፣ ሪካርድ ምናምን እንደዚህ አድርጋ አታሳይ። ኦኬ ልበለው አልኩት። ዲስኮኔክት ይለኛል። አይልህም። ጌታን አለኝ ወይ ኤክስ ምልክቱን ተጫነው ወይ ደግሞ ካንስል ልበለው። ካንስል አልኩት። በቃ ይበቃል። ላይሰንስ ስታወጡ ምንድን ነው ወረቀቱን ማለት ክፍለ ከተማን እንደዚህ ነው የሚሞሉላችሁ። ፓስተር ይሻርፋለሁ። ዘምርልን። እኔ ጋር ተዘጋጁ ሀያላን። እኔ እንዳቋርጥ ታደርጉኛላችሁ። ዘምር ፕሊዝ። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ። አቋረጥኩኝ። ወረደ አልወረደም። ከወረደ ይኸውልህ ነጥብ ከፍ ይላል። ፓስተር ፕሊዝ ዝም ብለህ ዘምር። ስለፈጠረ አምላክ የሆነ ሰውዬ እኮ እስክስታ ነው። ኢሞጂ ልከውልህ ነው። ዘምር። በል ዘምር። እኛ የ598 ኮይን አንበሳ ነገር ዘምር። ተሰማ ላይ ነው የቆምከው። ተሰማ የመላኩ ድምፅ ተሰማ። አረ ዘምር። በጣም ነው የሚያምርብህ ፓስተር በእውነት። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪን እያለ ከሁሉም ይበልጥ ኢየሱስ አለ። አሁን ከኢየሱስ የሚበልጥ ማን አለ ይላል ዝማሬው። አሁን ፓስተር እንዲህ መቀላቀል አግባብ ነው? አሁን ዝማሬው ላይ ገብርኤል ድንግል ማርያም ወይ ሰላም ለኪ ሰላም ለአንቺ ይሁን እያለ አበሰረሽ ይላል እንጂ ከኢየሱስ የሚበልጥ አለ የሚል የለውም። ስለዚህ ፓስተር መቀላቀል ጥሩ አይደለም። ሌላ ጊዜ
ከሁሉ የሚበልጥ ኢየሱስ አለ እኮ ነው ያልኩት። አንተ የምትቀበለው ሀሳብ እኮ ነው። የለም ወይ የሚበልጥ አለ አላልኩኝም ፓስተር። እኔ ላይሰንሱ ግን እንዳይታገድ ሲባል ግን ይሄኛውን አልፌ ያለው ችግር የለውም። ይደዝም ማተር ፓስተር የሚበልጥ መስ አለ ከሰለሞን የሚበልጥ እኔ ምን ፓስተር የገዛውን ሻርፕ ጽሁፉን አንብበን የገዛው አላነበብከውም፣ አልተማርክም አላንዱ አንተ ዝም ብለህ የማህበሩ ተላላኪ ነህ። እኛስ እንዳንጠቁር ጽሁፍ የሌለው ሻርፕ ነጠላ ነው ገዝተን ያደረግነው። ግን ፓስተር እግረ መንገድ በቁም ነገር ምንድን ነው የሚለው ሻርፕ ላይ ያለው ጽሁፍ እኮ አይደለም፣ ኢንዶሚኒ ፈሶበት እኮ ነው። ቡርቴ ኢንዶሚኒ ነው የሚሰራል ጠዋት ጠዋት ፓስተር እጅግ በጣም ደስ ይላል። በነገራችን ላይ ስፔሻሊ አንተን ማሸነፍ እጅግ በጣም ደስ ይላል ፓስተር። ምክንያቱም እንዳንተ ጌም እኮ አልተጫወትንም ዛሬ። አይኖ በዚህ አጋጣሚ እዚህ ውስጥ ያላችሁት ወንድሞቻችን እኔና ፓስተር ሶፊ ጁን 14 በኢትዮጵያ ሰኔ 7 ማለት ነው፣ በነጮቹ ጁን 14 ላይ ከምሽቱ 2 ሰዓት ቅዳሜ ዕለት ነው የሚውለው። ከምሽቱ 2 ሰዓት ከባድ የሆነ ፊልም ያለን። በነገራችን ለኛ ኦርቶዶክሲያን በዚህ አጋጣሚ የላይቭ ሪከርድን ሁሉ ለመስበር ነው ያሰብነው። እንደ ጊዜ መልካም ፈቃድ ፓስተር አንተ ጋር ስንት ሰው እንደሚገኝ ባናውቅም እኛ ጋር ግን 100,000 ሰው በላይ ኤክስፔክት ይደረጋል እና ባላገኘው ነው የምንዘረረ። እኛ እኮ ኦልሞስት 42 ሚሊዮን አልፈናል። እናታቅም እናንተ ቤት እናንተ ቸርች ውስጥ ግን ቁጥር አይፈራም ልበል። ሰው አይተዋል ፓስተርዬ፣ የሆነ ቪዲዮ አይቼ ነው አንድ ስሙ ጠፋኝ፣ አንድ የሆነ አገልጋይ ጋር ሄዶ ለቸርች ህንፃ ማሰሪያ የሚሆን እግዚአብሔር ሆይ 120 ቢሊዮን ልቀቅልን አለው። ፕሮፌቱን ቢሎ ጥሩ ነው አለቅም ብሎ አለ። እኛ ቸርች አይደለም። ይኸውልህ አሁን እኮ የእናንተ አንዱ እንዲል ጥሩ ነው ፕሮፌት እንዳንተ ጸጉሩ ለስለስ ያለ ሰው። እኔ የገረመኝ የእግዚአብሔር የመልሱ ፍጥነት እንዴ 120 ቢሊዮን በስመ አብ። ቦሌ መድኃኒዓለም እኮ አልፈጀም እኮ። በጣም የሚገርም ነገር ፓስተር አይደለም። በጣም ይኸውልህ ቁም ነገር ድንገር ወንድማችን እንዲያውቀው ፈለገ። እንዲሁም አንተ ጋር ያሉ እዚህ ያሉ ሰዎች እንዲያውቁት በኢትዮጵያ ወንጌላውያን አማኞች መካከል እኔ የኢትዮጵያ ወንጌል አማኞችን አልወክልም። እኔ አዳምጣ፣ እኔ የምሰራው ስህተት እኔን ነው የሚወክለው። አንድ በስመ ነቢያነት፣ በስመ ነብይነት፣ በስመ ሐዋርያነት፣ በስመ ፓስተርነት፣ በስመ ወንጌላዊነት የሚያደርገው ስህተት ህዝቡን ወይም ደግሞ ወንጌላውያን አማኞችን አይወክልም። የሚወክለው ራሱንና ራሱን። ለምንድን ነው የእኛ በኢትዮጵያ ወንጌል አማኞች ምን መሰለ፣ ብዙዎቻችሁ እናንተ ያልተረዳችሁት፣ እናንተ ጋር የረጅም ዓመት ቀኖና፣ ዶግማ፣ ስርዓት ቤተክርስቲያን መዋቅር ወይም ሲኖዶስ አላችሁ። እኛ እኮ እንደ ባለሙያ ከሰላም ሚኒስቴር የደም ፈቃድ አውጥተን እኮ ነበረ ስንሰራ የነበረው እኮ። አሁን ነው እኮ በፓርላማ ተጸድቆ ገና እንደ ቤተ እምነት የተቆጠርነው እኮ ገና አሁን ነው። ስለዚህ ለምንድን ነው ግን ፓስተር እንደዛ ነበረ በፊት ሲስተሙ አይደለም። ንግድ ፈቃድ የምትወጡት ለምንድን ነው ማለት ነው? ንግድ ፈቃድ የምትወጡት ለምንድን ነው ማለት ነው? ንግድ ላይሰንስ ነው። ሁሉም ላይሰንስ አለ። ኢትዮጵያ ኦርቶዶክስ ቤተክርስቲያን በሀገሪቷ ውስጥ ወንጌል እንዲሰብክ ላይሰንስ አላት። ልክ እንደዛ ላይሰንስ የለም እኛ ጋር ላይሰንስ የሚባል ነገር የለም። አይ እንደ አላት የሃይማኖት ተቋማት አሉ። አይ ፈቃድማ አላት። መንግስትን አክብራ ነው። ላይሰንስ እግዚአብሔርን የሚባል ነገር የለም እኛ ጋር። እኛ ንግድ ላይሰንስ የለንም። አይ አጣራ ምናልባት እኛ ቤተክርስቲያን ውስጥ ያሉ መነኮሳት ሊይዙ የሚችሉት ላይሰንስ
የመንጃ ፈቃድ ብቻ ነው። የቤተ ክህነት መኪኖችን ይነዳሉ። አይጠይቅ ጠይቃለ፣ ችግር የለም ጠይቅ